ጤና ይስጥልን የቻናላችን ተከታታዮች፣ አዳዲስና ትኩስ መረጃ እንዲደርሳችሁ ቻናላችንን ላይክና ሰብስክራይብ ማድረግ እንዳትረሱ። የዕለቱን መረጃ አጋራችኋለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበዋል። ጠቅላይ ሚኒስትሩ በትግረኛ ቋንቋ ባስተላለፉት መልእክት በኢፌዴሪ ሕገ መንግስት 62 ንዑስ አንቀጽ 9 አዋጅ 359 1995 አንቀጽ 15 ንዑስ አንቀጽ 3 እና ደንብ ቁጥር 533 2015 እንዲሁም በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይም አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥ አስገንዝበዋል። በቀጣይ ስራዎች በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳም በአመራርነት ቆይታቸው ላበረከቱት አስተዋጽኦ ምስጋና ማቅረባቸው ተነግሯል። በተያያዘ ዜና የትግራይ ጊዜያዊ አስተዳደር አወቃቀር ሁሉን አቀፍና እኩልነትን ባማከለ ሂደት መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር አሳሰበም። የአንድ ፓርቲ የበላይነት ሊንጸባረቅ አይገባም ሲል ማህበሩ መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ የጊዜያዊ አስተዳደሩ በየደረጃ ሙሉ የማስፈጸምና የማስተዳደር ስልጣን ባለው መልኩ መቋቋም ይገባዋል ብሏል። ዞኖች፣ ከተማዎች፣ ወረዳዎችና ቀበሌዎች ሙሉ የማስተዳደር ስልጣን ሊኖራቸውም ይገባል ሲል ገልጿል። አዲስ መዋቅር በክልሉ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎች እንዲሁም የማህበራዊ ቡድኖች ተሳትፎ ያረጋገጠ መሆን ይገባዋል ያለው ማህበሩ አንድም ፓርቲ በድምጽ ብልጫ ውሳኔዎች የሚያሳልፍበት አብላጫ ድምጽ ባለቤት መሆን አይገባውም ሲል አስጠንቅቋል። አመራሩ የትግራይን ህዝብ የጋራ ጥቅም የሚያንጸባርቅ መሆን አለበትም ሲል ገልጿል። በሌላ ዜናም የእስራኤል ልዑክ ከአፍሪካ ህብረት ስብሰባ መባረሩ ተሰምቷል። የእስራኤል ውጭ ጉዳይ ሚኒስትር ዛሬ እንዳስታወቀው በኢትዮጵያ የእስራኤል አምባሳደር አብርሃም ንጉስ የአባል ሀገራት እርሳቸው ባሉበት ለመሳተፍ ፈቃደኛ ባለመሆናቸው ከአፍሪካ ህብረት ዋና መስሪያ ቤት መባረራቸውን የተነገረው የሚኒስትሩ ቃል አቀባይ ኦሮን ሞርስቴን ይህንን ክስተት የምንመለከትበት እይታ ግልጽ ለማድረግ የውጭ ጉዳይ ሚኒስቴር መስሪያ ቤት ከሚመለከታቸው ሀገራት አስፈላጊውን ዲፕሎማሲያዊ እርምጃ ይወስዳል ብለዋል። የአፍሪካ ህብረት ደቡብ አፍሪካ በእስራኤል ላይ ዓለም አቀፍ ፍርድ ቤት ያቀረበችውን የዘር ማጥፋት ወንጀል ክስ በመቀላቀል እስራኤል በፍልስጤም ህዝብ ላይ የዘር ማጥፋት ወንጀል እየፈጸመች ነው፣ በዓለም አቀፍ ደረጃም ልትከሰስ ይገባል ብሏል። ከየካቲት 15 እስከ 16 በአዲስ አበባ በተካሄደው የአፍሪካ ህብረት 38ኛ መሪዎች ጉባኤ የመጨረሻ መግለጫ ላይ የህብረቱ አባል ሀገራት እስራኤል በፍልስጤም የምታደርገውን ወረራና ጥቃት እስክታቆም ድረስ ከእስራኤል ጋር ያለው ትብብርና መደበኛ ግንኙነት እንዲቆም እንጠይቃለን ሲሉ አስታውቀውም ነበር። በየካቲት 23 በኢትዮጵያ በተካሄደው የአፍሪካ ህብረት ዓመታዊ ስብሰባ ላይ በተመሳሳይ የእስራኤል ልዑካን ቡድን መሰናበቱ የሚታወስ ነው ሲል ሚድል ኢስት ሞኒተር ዘግቧል። በሌላ ዜናም በፍቅር አጋሩ ግድያ ተጠርጥሮ በስር ላይ የሚገኘው የአፋን ኦሮሞ ድምጻዊ አንዱዓለም ጎሳም በመጋቢት 29 ቀን 2017 ዓ.ም ለሶስተኛ ጊዜ ፍርድ ቤት መቅረቡ ተሰምቷል። ፖሊስ በዛሬው ችሎት እንደገለጸው የአስከሬን ምርመራ ውጤት ከያዙት የሕክምና ባለሙያዎች መካከል የተወሰኑት በአገር ውስጥ እንደሌሉና እነሱን ለማግኘት የተለያዩ ዘዴዎችን እየተጠቀመ መሆኑን በመግለጽ ውጤቱን እስኪቀበል 14 ተጨማሪ ምርመራ ቀናት እንዲሰጠውም ጠይቋል። የተጠርጣሪው ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለን ለፍርድ ቤቱ ገልጾ በማስታወሻ ደብተሩ ላይ ብዙ ጊዜ ራሱን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ አብራርቷል። የሞቷ ምክንያትም ከዚህ ጋር የተያያዘ ነው ሲል ተከራክሯል። ቻናላችንን ላይክና ሰብስክራይብ ማድረግ እንዳትረሱ። መልካም ቀን።